ከኔና ከናንተ በላይ የተፈተነ አምላካችን ነው አንተ የኔ ነህ የሚለው። ተፈትናችሁ እንኳን ከሆነ ከኔና ከናንተ በላይ ተፈትኗል፣ ይራራልናል የሚለው ቃል ምንኛ እውነትና የሚያጽናና ነው። ወጣት ከሰማያት የወረደው መስቀል ላይ የተሰቀለው ለኔና ለናንተ ነው እንጂ ለእጽዋት ነውን? ፈርዖን አልፏል፣ የኤርትራ ባህር ውስጥ ሰጥሟል። ወላጆቻችሁ ያላፈቀሯችሁ እንዲወዷችሁ የምትፈልጉ ሰዎች ገሸሽ ያሏችሁ፣ ያመናችኋቸው እጮኞች የከዷችሁ እንኳን ብትሆኑ አንድ ዘላለማዊ ድምፅ ግን ወጣቶች እንድትሰሙ እንፈልጋለን። እግዚአብሔር እንዲህ ይላችኋል፣ በዘላለም ፍቅር ወድጄሻለሁ ይላል። አንኮራፍተን የምናድረው ድንጋይ የሚንተራሱትን ደንገል ተንተራሰን ከምንተኛው ጋር ሁላችንንም እኩል ማፍቀሩ አይገርምም? እንደ ሰውም ዛሬ እግዚአብሔርን የናቀ የለም። እውነት እንነጋገር ከተባለ ዋጋ ተለጥፎበት ዋጋውን የማያውቅ እንደ ሰው ማን አለ? አትናቴዎስ ሆይ ዓለም እኮ አይወድህም አሉት አሉ። ብቻውን የነበረ በረከቱ ትደርብንና አትናቴዎስ ንገሯት ለዓለም እኔም አልወዳትም አላሉ። እንደኛ ግሩ፣ እንደኛ ድንቅ፣ እንደኛ ውብ፣ እንደኛ ልዩ ከየት ይገኛሉ ወገኖቼ? ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ አንተ የኔ ነህ የሚል ነው። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1። ብዙ ጊዜ ወጣቶች በብዙ ቤተሰቦች፣ በብዙ ጓደኞች፣ በብዙ ዘመዶች እንኳን ተከበን ብዙ ጊዜ የብቸኝነት ስሜት ይሰማናል። አንዳንድ ጊዜም የኔ ነህ የሚል የሌለኝ ምስኪንና ብቸኛ ነኝ ብለን ስንናገር እንሰማለን። ወላጆቼ፣ ዘመዶቼ፣ ቤተሰቦቼ የኔን ዓለም አያውቁትም። የኔን ዓለም ስለማያውቁት ብቸኛ እንደሆንኩ ይሰማኛል። አካባቢ ያሉ ታላላቆቼ ሁሉ የኔን ዓለም ይጸየፉታል። እኔ የምኖረውን ስለማይረዱኝ ብቸኛ እንደሆንኩ ይሰማኛል። ዓለሜን አያውቁትም ብለን ብዙ ጊዜ ወጣቶች የኔ ነህ የሚል እንዳጣን ስለሚሰማን በድብታና በመቆዘም እንኖራለን። ይህን የእግዚአብሔርን ቃል ላሰማችሁ ፈልጌ ነው። በስምህ ጠርቼሃለሁ አንተ የኔ ነህ የሚል አምላክ አለን። ወጣቶች ልክ ነው። ምናልባት ወላጆቻችን፣ ምናልባት ቤተሰቦቻችን፣ ምናልባት ዘመዶቻችን ወደ እኔና ወደ እናንተ ዓለም አልገቡ ይሆናል። የእኔና የእናንተን ዓለም አያውቁትም ይሆናል። ከእኔና ከእናንተ ዓለም ርቀው ሊሆን ይችላል። ግን አንድ እውነት ልንገራችሁ፣ የተወደደ መድኃኒታችን ኢየሱስ ክርስቶስ ዓለማችሁን ያውቀዋል። ወደ እኔና ወደ እናንተ ዓለም ወርዷል። ከእኔና ከእናንተ ዓለም ጋር ተዋውቋል። ወደዚህ ወደ ተዋረደው ሥጋችን እንኳን ሳይቀር ገብቷል። የእኔና የእናንተን ሰውነት እንኳን ወስዷል። ዓለማችንን በረታችንን እንኳን ሳይቀር ቀምሶታል። ከእኔና ከእናንተ መካከል በሽታና በክርፋት ውስጥ የተወለደ ማን አለ? የእኔና የእናንተን የመጨረሻውን አስቀያሚ ዓለም እንኳን ሳይቀር ቀምሶታል ጌታችን። በረታችንን ብቻ አይደለም፣ መቃብራችንን፣ አፈራችንን፣ ድንጋያችንን እንኳን ሳይቀር ተንተርሶታል። ሞታችንን እንኳን ሳይቀር ተዋውቆታል። ይሄ ብቻ እንዳይመስላችሁ፣ በበረት በመቃብር ብቻ አይደለም፣ እግር በእግር የገባንበት ሲኦል እንኳን ሳይቀር ገብቶ ሲኦላችንን እንኳን ተዋውቆታል። ወጣቶች፣ ምናልባት ወላጆቻችሁ፣ ምናልባት ዘመዶቻችሁ፣ ምናልባት ታላላቆቻችሁ ዓለማችሁን እንደማያውቁት ቆጥራችሁ ብቻችሁን የሆናችሁ እንዳይመስላችሁ። የኔና የእናንተን ዓለም የተዋወቀ አምላካችን ክርስቶስ ነው አንተ የኔ ነህ የሚለው። ብዙ ጊዜ ወጣቶች የብቸኝነት ስሜት እንዲሰማን ከሚያደርገን ነጥብ አንዱ ስሜቴን የሚረዳል፣ ፈቃዴንና ዝንባሌን የሚያውቅልኝ፣ ድካሜን እንኳን ቦታ የሚሰጥልኝ የሌለኝ በጣም ምስኪንና ብቸኛ ነኝ ብለን ነው ብዙ ወጣቶች የብቸኝነት ስሜት የሚሰማል። ግን አንድ እውነት እንንገራችሁ ወጣቶች፣ ስሜታችንን፣ ድካማችንን፣ ፈተናችንን ብቻ አይደለም የኔና የእናንተን ዓለም በመተዋወቁ ምክንያት ከኔና ከእናንተ በላይ የተፈተነ አምላካችን ነው አንተ የኔ ነህ የሚለው። የእግዚአብሔር ቃል እንዲህ ይላል፣ ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል አምላክ አለ ይላል። ወጣቶች ሆይ እናንተ ከተፈተናችሁት በላይ ተፈትኗል። እናንተ ተትታችሁ ከሆነ እናንተ ከተተዋችሁት በላይ ተትቷል። እናንተ ብቻችሁን ቀርታችሁ ከሆነ ብቻችሁን ከቀራችሁት ከእናንተ በላይ ብቻውን ቀርቷል። ተፈትናችሁ እንኳን ከሆነ
ከኔና ከእናንተ በላይ ተፈትኗል። ደክማችሁ እንኳን ከሆነ ከኔና ከእናንተ በላይ ደክሟል። ለዚህ ነው ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ሊራራልን የሚችል አምላክ አለ የሚለው። ብንደክም ይራራልናል፣ ድካምን አውቋላ። ብንፈተን ያዝንልናል፣ ተፈትኗላ። ብንተው ይመጣልናል፣ ተትቷላ። ብንገፋ ይሰበስበናል፣ ተገፍቷላ። ይራራልናል የሚለው ቃል ምንኛ እውነትና የሚያጽናና ነው። ወጣቶች ከኃጢአት በቀር በነገር ሁሉ እንዳንተ እንዳንቺ የተፈተነ ስለሆነ ይራራልናል። ወገኖች ይሄ ብቻ አይደለም። በተለይ ወጣቶች በወጣትነታችን መደነቅ፣ በወጣትነታችን ትኩረት መሳብ፣ በወጣትነታችን ሊጨበጨብልን ልንሞገስ እንፈልግ ይሆናል። ማንም እኮ ትኩረቴ የሚሰጠኝ የለም። ማንም እኮ ክህሎቶቼን፣ ጸጋዎቼን፣ ተሰጦቼን የሚያደንቅልኝ እኮ የለም። ማንም ዞር ብሎ እንኳን የሚያየኝ የሌለ ምስኪን ነኝ ብለን እናስባለን። ወገኖቼ አንድ ሌላ እጅግ የሚያጽናና ተስፋ ልንገራችሁ። ተሰጦታችንን፣ ጸጋችንን፣ ፍጥረታችንን እንደ እግዚአብሔር ያከበረ እንደ እግዚአብሔር ከፍ ከፍ ያደረገ ማን አለ? እስኪ ላስታውሳችሁ። እግዚአብሔር በእጁ የፈጠረው እኔን፣ አንተን፣ አንቺን እንጂ መላእክትን ይመስላችኋልን? ለእንስሳት በአፉ ውስጥ ትንፋስ እፍ ብሏልን? ከሰማያት የወረደው መስቀል ላይ የተሰቀለው ለእኔና ለእናንተ ነው እንጂ ለእጽዋት ነውን? የተወደዳችሁ ክርስቲያን ወጣቶች ሆይ አስቡት። ግሩምና ድንቅ ሆኖ የተፈጠረ እንደኔና እንደናንተ ማን አለ? ምናልባት አላስተዋልነው ይሆናል እንጂ እኔና እናንተ ስንፈጠር መላእክት አሸብሽበዋል። እኔና እናንተ መዳናችን ሲጀመር የሰማይ መላእክት አጠገባችን ሆነው ዘምረዋል። እኔና እናንተ ከበደል ስንመለስ የሰማይ ጉባኤ ማህሌት ትቆማለች፣ ትዘምራለች። እኔና እናንተ ልዩ ፍጥረቶች ነን። እግዚአብሔርን ከዙፋኑ የሳበው ከሰው በቀር ማን አለ እንዴ? ዓለም ሲያራክሰን ለምንድን ነው ራሳችንን የምናራክሰው? ዓለም ካላጨበጨበልን ዓለም ተደፋብን ማለት ነው። የጥቂት ሰዎችን ትኩረት አለመሳብ ያን ያህል ድብታም ያመጣ ነው። ያን ያህል ድብርት የሚፈጥር ነው። በምድር ላይ ያን ያህል እንዳልኖርን የሚያስቆጥር ነው። ወጣቶች ለዚህ ነው እኮ ዘማሪው ዳዊት ግሩምና ድንቅ ሆኜ ተፈጥሬአለሁና አመሰግንሃለሁ ቢለው። እንደኛ ግሩም፣ እንደኛ ድንቅ፣ እንደኛ ውብ፣ እንደኛ ልዩ ከየት ይገኛል ወገኖቼ? ብቻሽን ውብ ነሽ፣ ብቻህን ግሩም ነህ። ለምንድን ነው ከሌሎች ያነስን እየመሰለን አንገታችንን ዘለስ የምናደርገው? በዓለም ላይ አጨብጫቢ የሚያጨበጭብ ስላጣን ኩርምት ጭርምት ብለን የምንኖረው። አያችሁ፣ የብቸኝነቶቻችን ምንጭ የሚሆኑት እነዚህን ሐሳቦች እግዚአብሔር የነገረንን በማመን ከብቸኝነት በላይ አንዳንዶቻችን ብቸኝነት ብቻም አይደለም፣ እነዚህን ሐሳቦች በማሰላሰል የበታችነት ተሰምቶናል። እያኗኗርን እንጂ እየኖርን እንዳልሆነ ቆጥረናል። ደስታችንና ሳቃችንን ዓለም እስክትመጸውተን ድረስ ምስኪን ተመጽዋቾች ብቻ ሆነናል። ሳቃችን ጠፍቷል። ምክንያቱም ብቸኛ እንደሆነ፣ ተደናቂ እንዳልሆነ፣ ተፈላጊ እንዳልሆነ፣ ተንከባካቢ እንዳጣን ብቻችንን እንደሆንን ይሰማናል። እንደውም ወጣቶች ሆይ መፈቀርን መፈለግን እንደምትፈልጉ ይታወቃል። ብዙዎች እነዚህን ትምህርቶች ማስተማር ግድ ስለሆነብን ነው። በቅርቡ አንድ ገና ወጣትነቱን ያልጀመረ ብላቴና እናቴ አትወደኝም ብሎ አሉ ታንቆን የሞተው አሉ። ሰሞኑን ስሰማ ወላጆቻችሁ ያላፈቀሯችሁ እንዲወዷችሁ የምትፈልጉ ሰዎች ገሸሽ ያሏችሁ፣ ያመናችኋቸው እጮኞች የከዷችሁ እንኳን ብትሆኑ አንድ ዘላለማዊ ድምፅ ግን ወጣቶች እንድትሰሙ እንፈልጋለን። እግዚአብሔር እንዲህ ይላችኋል፣ በዘላለም ፍቅር ወድጄሻለሁ ይላል። እንደ እግዚአብሔር ሰውን የወደደ ማን አለ? ይህ ድምፅ ከፍ ብሎ ካልተሰማ እውነት ነው ጥቂት ሰዎች ሲያኮርፉ ትሰበራለህ። በአንድ እጅ ጣት የማይቆጠሩ ሰዎች ፍቅር ሲነግፉ እንክትክትህ ይወጣል። ይህንን ድምፅ ግን ስማው፣ በዘላለም ፍቅር ወድጄሻለሁ ይላል። ምናልባት እኛ ያጣነው በዚህ ዓለም ላይ ያሉ የጥቂት ሰዎች ፍቅር ነው። ያውም ሰጥተው የሚጎልባቸው፣ መጽውተው የሚያንስባቸው፣ በጣም ደካሞች የሆኑ ምስኪንና ድሆች የሆኑ ሰዎች ፍቅር አጣን ብለን ነው ራሳችንን እያጣን ያለ ነው። እውነት በዘላለም ፍቅር ወድጄሃለሁ የሚለው ባለጸጋው እግዚአብሔር ነው። ወገኖች ወጣቶች ሆይ መለወጥ አይደለም መለዋወጥ ባለበት በዚህ ዓለም ፍቅር ማጣት ለምን ራሳችሁን ታጣላችሁ?
ለምን ለራሳችሁ ዋጋ መስጠት ታጣላችሁ? መለወጥ የሌለበት ያውነት እግዚአብሔር እንደሚያፈቅራችሁ እየነገራችሁ፣ እግዚአብሔር ያወዳችኋል፣ እግዚአብሔር ያፈቅራችኋል። መለወጥ የሌለበት ያውነት ማለዳ ወዶ ማታ ሚከዳ አይደለም። ስቆ ሚያስለቅስ አይደለም። ፊት ሰጥቶ ጀርባ ሚነፍቅ አይደለም። ሁሌ የሚወድ ሁሌ የሚያፈቅር ፍቅሩ የማይቀንስበት ወረት የሌለበት ፍቅር በዘላለም ፍቅር ወድጄሃለሁ ሲልህማ ስማው። ጥቂቶች ትኩረት ስለነፈጉን ለራሳችን ትኩረት የምንነፍገው ለምንድን ነው? ወገኖቼ እንኳን የሩቆች የእናት ፍቅር እንኳን ሊቀዘቅዝ ይችላል። አድሎ ሊኖርበት ይችላል። ስትሰጥና ስትነፍቅ ሳቃቸው ወላጆች፣ ቤተሰቦች ምናልባት ሊቀየሩብህ ይችላል። አድሎ የሌለበት እውነተኛ ፍቅር ግን እወድሻለሁ እወድሃለሁ ሲልስም እኔ በጣም ነው የሚደንቀኝ። በመንኮራኩር የተፈጩትን እኩል ከኛ ጋር ሲያፈቅር አይገርምም? ደማቸውን ያፈሰሱትን ላባችን ከምናፈሰው ጋር እኩል ሲያፈቅር አይገርምም? 24 ሰዓት በትጋሃ ሌሊት የሚኖሩትን አንኮራፍተን የምናድረው ድንጋይ የሚንተራሱትን ደንገል ተንተራሰን ከምንተኛው ጋር ሁላችንንም እኩል ማፍቀሩ አይገርምም? ይሄ ፍቅር ነው፣ አድሎ የሌለበት ፍቅር። አንተንም ይወድህ አንቺንም ያፈቅርሽ። ለምንድን ነው የዚህን የምድር ፍቅር አጣን ብላችሁ ራሳችሁን የምታጡ? ለምንድን ነው ሰማይ ከምድር የተደባለቀባችሁ እስኪመስላችሁ ድረስ በዝምታ በመሰበር የምትኖሩ? ወገኖቼ እንኳን የኔና የናንተ 1 2 3 ሰው በደል ቀርቶ የዓለሙ ሁሉ በደል ፍቅሩን እንዳለወጠበት አላያችሁ? ታባህሎት ብዝት ኃጢአት በየትበዝህ ጸጋ እግዚአብሔር። ኃጢአት በበዛችበት የእግዚአብሔር ጸጋ እንደበዛች አልሰማችሁ? የሚወድና የሚያፈቅር አምላክ እንዳላችሁ ድምፁን አትሰሙትም? እኛን በማፍቀር የሚኖር አምላክ እያለ ለምን ራሳችንን በመጥላት እንኖራለን? ስለኛ የተሰቀለ አምላክ እያለ እኛ ገመድ ላይ መንጠልጠል ይገባናል? የተወደዳችሁ ክርስቲያኖች የሞተልን አምላክ እያለ እኛ ራሳችንን መግደል ይገባል? መራራ ሐሞት የተጎነጨ ጌታ እያለ መርዝ መጠጣት ይገባል? እውነት እንነጋገር ከተባለ ዲያብሎስን ከሚያህል አውሬና ሽፍታ ካዳነን በኋላ እናንተም ሽፍታ ትጠሉ የለ? እናንተም አጋች ትጠሉ የለ? ሱሰኛ በመሆን ተስፋ በመቁረጥ ወይንም ደግሞ በራሳችሁ ላይ አንዳች ነገር በማድረግ የተወደዳችሁ ኦርቶዶክሳውያን በራሳችሁ ላይ ሽፍታ እንዳትሆኑ። ሽፍታ ከቀጠላችሁ የራሳችሁ ሽፍታ መሆንን ጥሉ። አውሬ ትጠሉ የለን? አውሬ ትሸሹ የለን? ታዲያስ ለራሳችሁ እንዴት አውሬ ትሆናላችሁ? በመጠጥ ሱስ ጉበታችሁን የምታፈርሱ፣ በሐሺሽ የምትደነዝዙ፣ በገመድ የምትታነቁ፣ በመርዝ አንጀታችሁን የምትበጥሱ ለምን ትሆናላችሁ? ሰው በራሱ ላይ አውሬ ይሆናል። እኔ አልሰማው። አንበሳ ራሱን ሲያጠፋ አላየው። እባብ ራሱን ሲነድፍ አልሰማንም። ራሱን የሚነድፍ አውሬ ሰው እንዴት ይሆናል? ፍቅር ሳያጣ እንክብካቤ ሳያጣ እንደ እግዚአብሔር ሰውን ያከበረ የለም። እንደ ሰውም ዛሬ እግዚአብሔርን የናቀ የለም። እውነት እንነጋገር ከተባለ በዘላለም ፍቅር የሚወድ አምላክ እያለ ሰው እንዴት ራሱን ይጠላል? ሰው እንዴት ራሱን ዋጋ ያሳጣል? ዓለም ዋጋ ካሳጣችሁ እውነት ነው ብለን እንዳታስቡ። የዓለም መመዘኛ ሌላ ነው። እነዚህን ሁሉ ነገሮች የበታችነት፣ የብቸኝነት፣ አፍቃሪ ማጣት፣ ተንከባካቢና ትኩረት የመነፈግም ነገር እየተሰማል ወጣቶች ሆይ ብዙዎቻችን ዋጋ ቢስ ነን ወደ ማለት እየተንደረደርን ነው። እኔማ ዋጋ ቢስ ነኝ፣ ምን ዋጋ አለኝ? የምር እንነጋገር ከተባለ ዋጋችንንማ እንወቀው። ዋጋ ተለጥፎበት ዋጋውን የማያውቅ እንደ ሰው ማን አለ? የኔና የእናንተ ዋጋ አንድ አስደናቂ ዋጋ አለ። እሱስ ቀራንዮ ነው። የአምላካችን ደም ነው። እንዴ ዋጋ ቢስ ነኝ ማለት አያሳፍርም? አያሳዝንም? ለራሳችሁ አይደላችሁም፣ በዋጋ ተገዝታችኋል የሚለውን ድምፅ አልሰማችሁ? የደም ዋጋ ወጥቶብሃል። ዋጋ ቢስ ነኝማ አትበል፣ ዋጋ እንወቅ። የምር እንነጋገር ከተባለ ዓለም ሁሉ ቢሸጥ ያንተን አንዱን ዋጋ ያወጣል። ዓለም ሁሉ ቢሸጥ፣ ዓለም ሁሉ በጨረታ ቢቸበቸብ ደም የተከፈለብን ያንተን ዋጋ ዓለም የለው። ለምንድነው ዋጋ ቢስ የምታደርገው? ለምንድነው ዋጋ እንደሌለ ውስጥህ የሚሰማ? ዋጋህንማ ወቀው። ዋጋ ቀራንዮ ነው። ይልቅ የተከፈለልህን ዋጋ የወጣብህን ውድ አታርክሰው። አንተ ልዩ ዋጋ ነህ ያለ ከኤመራልድ በላይ፣ ከዕንቁ በላይ፣ ከብርና ከወርቅ በላይ ውድ ነህ አንተ። ውድነትን አታርክስ። መጠጥ ቤት አትጣለው። ከቆርጊ ጋር አትጥረገው። ጫት ቤት አታልከስክስ። መሸታ ቤት አትጣለው። አንተ ውድ ነህ። ለቃላት ለመሸንገል እናንተን ለማታለል እምለው እንዳልሆነ እግዚአብሔር ያውቃል። ከምናገረው በላይ ነው ይሄ የሆነ
ቃላት የሚገልጸው አይደለም። ይሄን እውነት አንድ ሳብጀክት ኤፍ አመጣህ ማለት ዘመንህ ሁሉ መጨለም አለበት። ማትሪክ አላመጣሽም ማለት ሰማይ ምድር ይደባለቃል ማለት ነው። ስራ ማጣት ማለት ራስን ማጣት ነው። በጮኛ መከዳት ማለት ሁሉ ነገር መተረማመስ ነው አይደለም። በፍጹም ያንተን ጥቂቷን ያክል እንኳን አሁን የጠቀስኩት አያወጣም። ምናልባት ማለዳውን ሊደብርህ ይችላል እንጂ ዘመንህን ሁሉ ያጨራምታል። አንተ ውድ ነህ በጣም። አለማወቃችን ነው ብዙ እየጎዳን ያለው ኦርቶዶክሳውያን። አንዳንዶቻችን ዓለም ሁሉ እንደጠላን ሁሉ ይሰማ፣ ወይንም ደግሞ አሁን ያልኳችሁን ፍቅር ስለነፈገን ዓለሙ ሁሉ ለኛ ዋጋ እንዳልሰጠን ይገባንና በቃ ዓለም ሁሉ እኮ ትተናል እኮ። የትኛው ዓለምን የተወ? እስኪ እንነጋገር። በቁጥር እንነጋገር ከፈለግ፣ በካልኩሌተር እንነጋገር ከፈለግ። የትኛው ዓለምን የተወ? ምናልባት በአንድ እጅ ጣት የማይበልጡ ጥቂት ሰዎች ትተው ሊሆን ይችላል። የምር እንነጋገር ከተባለ ግን ዓለምህን እንኳን አታውቀው፣ እንኳን ዋጋ ያንተን ዓለም እንኳን ገና አልተዋወቅከው። ዓለሜን ንገረኝ ካልከኝ ዓለምህ በጣም ድንቅ ነው። የትኛው ነው? እንዲህ ይላል እግዚአብሔር ቃል፣ ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማኅበር ደርሳችኋል ይላል። ዓለሜ የት ነው ካልከኝ ዓለምህ ሰማይ ነው። የአእላፋት መላእክት ኅብረት አንተን ይጠብቃሉ። ታላላቅ ወንድሞች አሉ። አረጋዊ መንፈሳዊ እንደተናገረው የሚራሩልን ታላላቅ ወንድሞቻችን ናቸው ይላል መላእክት። የትኛው ዓለም ነው የጠላሽ? የትኛው ዓለም ነው ጀርባ የሰጠህ? እንቅልፍ ሳይተኛ ዘውትር የሚጠብቅ መልአክ አለ እኮ። ዓለም ሁሉ ጠልቶ እኮ የትኛው ዓለም? የትኛው ዓለም ነው? በገነት ያሉ ነፍሳት፣ በብሔረ ሕያዋን፣ በብሔረ ብፁዓን ከገጸ መሬት ተለይተው የሚኖሩ ግሁሳ የኔና የናንተ ዓለም ልዩና ብዙ ነው ወገኖች፣ ቁጥር የማይቆጥራቸው ናቸው። እኛ የከፋን እዚህ ዓለም ላይ ባሉ ጥቂት ሰዎች እኮ ነው የከፋን። ዓለም ሁሉ የጠላን የመሰለ ቅዱስ አትናቴዎስን ምን አሉት መሰላችሁ? አትናቴዎስ ሆይ ዓለም እኮ አይወድህም አሉት አሉ። ብቻውን የነበረ በረከቱ ትደርብንና አትናቴዎስ ንገሯት ለዓለም እኔም አልወዳትም አላሉ። ይልቅ ንገራት አንተም እንደማትወዳት፣ ጅማሬዋ ደስ ቢያሰኝም ፍጻሜዋ እንደማያምር ንገራት። ወቅታ እንደምትጥል ለሕይወት እንደማትፈልግ ንገራት። ውበት የሌላት ምስኪንና ጎስቋላ መሆኗን ንገራት። መኃልየ ሰሎሞን ላይ እንዳለችው እንደዛች ሙሽሪት ፀሐይ መልኬን አክስሎታልና አትዩኝ እንደምትለው አላይሽም አታምሪም አትላት። ለምንድን ነው የምትልመጠመጥባት? ለምንድን ነው እግሯ ስር ወድቀ የምትለምናት? አንተ ከዛ በላይ ሌላ ዓለም አለ። እንደውም ልንገር፣ ንዑድ ክቡር የሚሆን ሐዋርያ ጳውሎስ ዳግመኛ እንዲህ አለ፣ ክርስቶስ በእናንተ ውስጥ እስኪሳል ድረስ ምጥ ይዞኛል አለ። ምጥ የሚያዝ ታላቅ ወንድም አለ። ይህን ታውቃለህ? ሐሳቡን አንተ ይህን ዓለም ተዋወቁት ወጣቱ። ምጥ የሚያዝ ክርስቶስ በልብ እስኪሳል ድረስ ምጥ የሚያዝ የሚጨነቅ የሚማልድ ወንድም አለህ። ዓለም ሁሉ ይተዋህ እንኳን ተወህ። እንደው የትኛው ዓለም ነው የሚመዝንላችሁ? ድል የነሳ የሰማዕታት ዓለም አይሻልህ? እሱ ስላንተ ያስባል፣ እሱ ስላንተ ይጨነቃል። የትኛውን መከራና የትኛውን ፈተና ይግጠምህ። መከራ ስትቀበሉ ወጣቶች፣ ዛሬም ወደፊትም በሕይወታችሁ ሁሉ መከራ ከገጠማችሁ አንድ ማለፊያ መንገድ ልንገራችሁ። መከራችሁን ከክርስቶስ ጋር አሳልፉ። መከራችሁን ከክርስቶስ ጋር አብራችሁ ተቀበሉት ነው ምላችሁ። እንዴት? ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁ። እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። ከክርስቶስ ጋር ተሰቅያለሁ። ብቻዬን ምን አደርጋለሁ አትበሉ። አብረን መከራ ብንቀበል አብረን ደግሞ እንከብራለን፣ አብረን ደግሞ እንወርሳለን ይላል። አብረን በምስጋና በአኮቴት የሰይጣንን ውጊያ የዚህን ዓለም መከራ ከተቀበልከው እመነኝ ከመስቀሉ መከራ ጋር ይደምርልሃል። ከቁስሎቹ ጋር አብረ ያቆስልሃል። አንዳንድ አጋንንት መጥተው ራስን ጥላ ሲሉ ከኔ በላይ እኔን የሚወድ አምላክ አለኝ ለምን ራሴን እጠላለሁ በለው። አንዳንድ አጋንንት በጆሮ እየመጡ ሙት ቢሉ እንኳን ከክርስቶስ ጋር ሕያው ሆናለሁ በለው። አንዳንድ ጨካኞች ናቸው፣ ይመጡና ተሰቀል ሊሉ ይችላሉ። ብቻዬን ተሰቅዬ ምን አደርጋለሁ አትላቸው። ራስን አጥፋ ሲሉ ለምን እኔ ከክርስቶስ ጋር እኖራለሁ ብለ አፋቸውን አታዘጋቸው። የትኛው መከራ ውስጥ እንኑር ከክርስቶስ ጋር እናሳልፈው። ይሄ ማለፊያችን ነው። ይሄ የክብር በራችን ነው። ወጣቶች ፈተናችንንስ አልተረዳኸው? ኧረ በደንብ ነው የምንረዳው። ኧረ በደንብ ነው ማውቀው። ለዛም ነው እኮ የምንጮኸው ፈተናችንን ስለምንተዋወቅ። ግን ወጣቶች ወይ ክርስቲያን ሆናችሁ እንደ እግዚአብሔር ፈቃድ ኖራችሁ በጽኑ ፈተና ውስጥ ካላችሁ ማክሲመስ የተባለ ሊቅ
ለምን ፈተና እንደመጣባችሁ ይነግራችኋል። እንዲህ ይላል። ምን ይላል? ፈተና በአንዳንዶች ዘንድ ከቀደመ ኃጢአታቸው ሊያነጻቸው ይመጣል ይላል። ክርስቲያን ሆነሽ የምር ፈተና ከተቀበልሽ ኃጢአትሽን ሊያነጻልሽ መጣልሽ። እሰይ። ለአንዳንዶችስ ክርስቲያን ሆነ እንደ እግዚአብሔር ፈቃድ እየኖርን ዘውትር በፈተና ከተጎነተልን ምን ይላል መሰላችሁ ማክሲመስ? በሌሎች ዘንድ ደግሞ አሁን ያላቸውን ፍጽምና የበለጠ ሊያጠናክር ይመጣል ይላል። አይገልህም፣ ሕያው ያረጋል ፈተና። አይሰብርህም፣ ያጠነክርሻል ፈተና። አያደበዝዝህም፣ የበለጠ ውብ ያረገዋል ፈተና። በአንዳንዶች ዘንድ የቀደመ ፍጽምናቸውን የበለጠ ሊያጠነክርላቸው ይመጣል ይላል። በሌሎች ዘንድስ? በሌሎች ዘንድ ደግሞ ይላል ሊመጣ ላለው ነገር እንዲዘጋጁ ይመጣል ይላል። ለሚመጣው መከራ እየሰራን መሆኑን ምን ታውቃላችሁ? ነገ በክፋት ይብሳል። ዛሬ ከተንገዳገድን ነገ እንወድቃለን። እግዚአብሔር ለነገ ሲያጠነክረን አሁን በፈተናዎች በወጀቦችና በአውሎ ነፋሶች መካከል ሊያሳልፈን ይችላል። ፈተና እንደዚህ ይመጣባል። ክርስቲያን ከሆን ኃጢአትህን ሊያነጻልህ የበለጠ ውብ አድርጎ ሊያሳምርህ ለሚመጣው የመከራ ዘመን ሊያዘጋጅህ ነው። በቃ ወቀው ወጣቱ እስኪ ጠይቃችሁ፣ ሌባ ባዶ ቤትን ይበረብራል? ምን በወጣው? ሌባ የሚበረብረው ሀብት የሞላውን ቤት ነው አይደለም። ጉድጓድ ምሶ ግንብ ደርምሶ የሚበረብረው የባለጸጎችን ቤት ነው። የድሆችን እንኳን ዞር ብሎ አይ። አጋንንት የፈተና ውጊያ ከከፈቱብህ ወይም ካስጨነቁሽ አንድ ነገር ትዝ ይበልሽ፣ አንቺ የሃይማኖት ባለጸጋ ነሽ። አንተ ብዙ ነገር አለህ ማለት ነው። አጋንንት ትኩረት አድርጎ በፈተና ከተጫወተ ባዶ አይደለም። ሃይማኖት አለ፣ ምግባር አለሽ፣ በትሩፋት አጌጥ። ስለዚህ ዝም ሊልሽ ትወጃለሽ። ሌባ ባዶ ቤትን እንደማይታገል ዲያብሎስም ባዶ ቤትን ሲታገል አይተን አናውቅም። ለምንድን ነው የምፈተነው ካልክ ባዶ ስላልሆንክ ነዋ። ክርስቶስ ስለተዋህደህ ነዋ። ደም ተቃብተዋላ እና እያጨበጨበልህ ልታልፍ ትፈልጋለህ። ማን ያለ ፈተና እንዳለፈው አንተ ያለ ፈተና ልታልፍ ነው። ክርስቲያን ከሆንክ በዚህ ውስጥ ማለፍ ግዴታ ነው። ሶስተኛ የተማሪዎች እውነት የሚገለጠው ፈተና ላይ ሲቀመጡ አይደለም። የኔና የአንተ እምነትስ ያለ ፈተና እንዲገለጥ ትፈልጋለህ? ታምልከው አታምልከው? የብስ የብሱን ወይስ ባህር ባህሩን ከክርስቶስ ጋር ትሻገር? የሚታወቀው ደግ ጊዜ ብቻ ሳይሆን በክፉ ጊዜም አምላኪ መሆን የሚገለጠው በፈተናዎች መካከል ስታልፍ እኮ ነው። ብርቅና ድንቅ አታድርገው። ይልቅስ በእነዚህ ፈተናዎች በእነዚህ መከራዎች መካከል መሰበር፣ ተስፋ መቁረጥ ሳይሆን የእውነት ወደ እግዚአብሔር እየቀረብን እንደሆነ እንረዳ። ማጠቃለያ ወንድሞቼ፣ እህቶቼ በተለይ እንዲህ ባሉ ደስ በማያሰኙ ዘመናትና ወራት ተስፋ በመቁረጥ ወይም ደስ ባለማሰኘት ወይም ብዙ ነገር እንዳጣን ሰው በመቁጠር ሱሰኛ በመሆን መጠጥ በመጠጣት አጓጉል ነገር ውስጥ በመግባት ፈቀቅ ብሎም ራስን በማጥፋት እንዳትጠመዱ አደራችሁ። እንዲህ ወዳለው ሐሳብ ልትንደረደሩ ስታስቡ እነዚህን ቃላት አስቧቸው። እነዚህን ሐሳቦች ገልጬ ያበቃል። በእግዚአብሔር ፍቅር ላይ መተማመን አትጡ። ቅድም እንዳልኳችሁ ሁል ጊዜ እግዚአብሔር አፍቃሪ አምላካችሁ እንደሆነ አስቡ። ለእኔና ለእናንተ ያለው ትኩረትና ጥበቃ ዘውትር እንደማይለይ አስቡ። የትኛውን ፈተና የትኛው መከራ እሱ የፈቀደው ለበጎና ለመልካም እንደሆነ እንዳትረሱ። ደግሞስ ከሞት በኋላ ያለውን ሕይወት አትካዱ። ከሞት በኋላ ያለውን ካልታመናችሁ አሁን ያልኩት ነገር ውስጥ ሁሉ ትገባላችሁ። ምን ማለት መሰላችሁ? የዚህ ዓለም ኑሮ ካልተመቸኝማ የዘላለሙ ኑሮ ይቅርብኝ ባዮች ትሆናላችሁ። ለዚህ ነው አንድ ሰሞን በዚህ በማህበራዊ ሚዲያ ብንሄድ ይሻለናል የሚል የሆነ ዘመቻ ቻሌንጅ ጀምረው ነበር። አንዳንድ ወንድሞች የት ነው የሚሄዱት? አያሳዝኑ? ወይ እንደ ጳውሎስ ሩጫቸውን አልጨረሱ፣ ወይ አልተጋደሉ፣ ወይ ሃይማኖታቸውን አልጠበቁ። ብንሄድ የት ነው የምትሄደው? ምን ይዘህ ነው የምትሄደው? የዘላለም ሕይወት እንደዚህ መቀለጃና ማፌዣ ነው። እዚህ ካለው መከራ በላይ እንደሆነ አውቁ። የግድ ቀምሰው መመለስ አለባቸው። የዘላለም እውነት መጽሐፍ የነገራቸውን አይቀበሉም፣ አያምኑ። የት ነው የምትሄደው? የት ነው የምትሄደው? የደረሰባችሁ ችግርና ወይም እየደረሰባችሁ ያለው ችግርና ያላችሁበት የችግር ስሜት እንዳትረሱ። ከእግዚአብሔር በላይ አይደለም። እደግመዋለሁ፣ ከእግዚአብሔር በላይ የሆነ ምንም ችግር በዚህ ዓለም ላይ የለም። ሞት ነው ካላችሁኝ ሞትን ረግጦታል። ኃጢአት ነው ካላችሁኝ በደሙ አንጽቶታል። ደዌ ነው ካላችሁኝ በቃሉ ብቻ አስነስቶታል። ምንም ነገር በእግዚአብሔር የሚበልጥ ችግር የለም። አይወሳሰብባችሁ። ለችግራችሁ ቀን መስጠት ልመዱ። ታገሱ።
አትቁነጥነጡ፣ አሁን አትበሉ። እግዚአብሔር እንደማይቀር እንጂ የሚመጣው መቼ እንደሆነ ቀኑ ላይ ያተኮራችሁ አትጨነቁ። እግዚአብሔር አይቀርም። ቀኑ ላይ ካተኮራችሁ ትፈተናላችሁ። እንደማይቀር ካሰባችሁ ግን በተስፋ ትኖራላችሁ። ታክሱ። ያልፋል። ትላንት አልፏል። ፈርዖን አልፏል። የኤርትራ ባህር ውስጥ ሰጥሟል። የእስራኤል ልጆች ሊውጠን ነው ያሉት ባህር ተከፍሏል። ሊገለን ነው ያሉት ፈርዖን ባህር ውስጥ ሰጥሟል። የእስራኤል ልጆች ስቡሃን ዘተሰባ እያሉ ጨፌው አቧራ እስኪሆን ድረስ ዘምረዋል። ያልፋል። ምን ይውጠናል ያላችሁት ዘመን ያልፋል። ታገሱ ወጣቶች። ይሄ የእግዚአብሔር ቃል ስለሆነ ነው። እኔ መተማመኛ መሰጣችሁ ኢንሹራንስ ካምፓኒ የለኝ። እግዚአብሔር ግን ዋስትናችን፣ የትላንትናው ሕይወት መተማመኛችን። ከትላንት አልፋችሁ እዚህ ደርሳችሁ የለ። የትላንት ትዝታችሁን እግዚአብሔር ያደረገላችሁን መርሳት ይገባችኋል ወጣቶች። ትላንትን ለትዝታና ለትውስታ፣ ነገን ለተስፋ ሰንቃችሁ ዛሬን በደስታ ኑሩ። ክርስትናዬ ነው። ታገሱ። እኔ ልጅ እያለሁ HIV ኤድስ የሚባል በሽታ ነበር። ሰፈሬ የነበሩ እጅግ ውብ እህቶች፣ እጅግ ጎበዝ ወጣቶች ልክ በሽታው እንደያዛቸው ራሳቸውን እያነቁ ይገሉ ጀመር፣ መርዝ እየጠጡ። በጣም ብዙዎች ግን ይገርማቸዋል። ጥቂት 1-2 ዓመት ካለፈ በኋላ ይሄ ኃይለኛ የተባለው በሽታ መድከም ጀመረ። በእርግጠኝነት አሁን በሽታው ከሰውነታቸው የወጣ ሰዎች ያውቃል። የማራዘሚያ መድኃኒት እየወሰዱ ከብደው ወልደው ኩለው ድረው የሚኖሩ ሰዎች አሉ። አትቸኩሉ። ለእግዚአብሔርም ለቀንም እድል ስጡ። ራስን ማጥፋት በሱስ በለው በተለያየ ነገር በለው ራስን ማጥፋት የተወደድ ክርስቲያን ሆይ የሚያጠፋው አንተንና ህልውናህን ነው እንጂ ችግርህን አጥፍቶ አያውቅም። ጎበዝ ኮንክ ክርስቲያን ኮንክ በችግር ላይ በጸሎት ተነሳ፣ በተጋድሎ በርታ፣ በምስጢራት ቤተ ክርስቲያን ተሳትፎ ጠንክር እንጂ ችግርህን ታስወግደዋለህ። ራስህን ግን አታስወግደው። ራስን ማጥፋት ባጭሩ ራስን ማጥፋት ትንሽ ችግር ለመፍታት ትልቅ ችግር መፍጠር፣ ጊዜያዊ ችግር ለመፍታት ዘላለማዊ ችግር መፍጠር፣ በጣም ቀላል ችግር ለመፍታት የተወሳሰበ ችግር መፍታት ነው። ሰው በምንጨቃ ይነሳ ከሞትክ በኋላ ይነሳል። በምንጨቃ ይነሳል። ሰው በምንጨቃ ይነሳል። በቃ ለጊዜያዊ ችግር ቋሚ ችግር አንድ ድምፅ ብቻ አላሰማ። አፍቃሪ አምላክ አላችሁ። አንድ ድምፅ ብቻ አላሰማችሁ። በስም የሚጠራችሁ የሚያውቃችሁ አንቺ የኔ ነሽ፣ አንተ የኔ ነህ የሚል አምላክ አለላችሁ። እምነት፣ ተስፋ፣ ፍቅር ያጣ ሰው ራሱን ማጣቱ አይቀሬ ነው ወገኖች። በእግዚአብሔር ላይ የሚኖራችሁን እምነት ከተዋችሁ፣ ፍቅሩን ማሰብ ካቃታችሁ፣ የነገ ተስፋው ላይ ዳተኞችና ቸልተኞች ከሆናችሁ እነዚህ ባልኳቸው ሕይወቶች ውስጥ ማለፋችሁ አይቀርም። ስለዚህ እምነትን፣ ተስፋን፣ ፍቅርን ከያዛችሁ ትለመልማላችሁ። አለበለዚያ ግን ምስኪን ትሆናላችሁ። ቤተ ክርስቲያንም እንዲህ አድርጋችሁ ራሳችሁን ካጠፋችሁ ዘምር አትሸኛችሁ፣ አትጸልይላችሁ፣ ዳዊት አትደግምላችሁ፣ ከበሮ አትመታላችሁ፣ ማህሌት አትቆምላችሁ። ምክንያቱም የላችሁ ንስሐ እንዳትገቡ የላችሁ። ሌላ ኃጢአት ሁሉ ብትሰሩ ንስሐ ትገባላችሁ። ራሳችሁን ካጠፋችሁ ግን መቼ ንስሐ ትገባላችሁ? ወጣቶች በዚህ ዓለም እየሆነ ባለው ነገር በምንም ነገር ተስፋ አትቁረጡ። በስም የሚያውቃችሁ አምላካችሁ ክርስቶስ አለላችሁ። አንተ የኔ ነህ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። በሃይማኖት በምግባር ያጽናን። አሜን።